እንገኛለን ሁላችንም እያጨበጨብን እነዚህ ሁለት ካፕሎች በጠራራ ፀሐይ እንዴት ሻሻ እንደተሰራው ነው ታሪክ ነግራችሁ በፓስተሩ ያልተገባ ድርጊት የወጣቱ ህይወት አልፏል እንዴ ቆይ ትለበለን 2018 ብዙ ቀረው እንዴ ጎንኩ ከ3 ቢራ በኋላ እኮ ማዞር አይጠበቅብሽም ምክንያቱም ራሱ ስለሚዞር ልትጎርሰው አይደለማ ታይ ቆጭሻል ታይ አትጉረሹ ታይ እኔ በቃኝ እዚህ በቃ ፊን ያለባቸውን ሰዎች በህግ ደረጃ በርበሬ ማጠን ቢጀምር ለአዶናይ አንድ ሰበር መረጃ ተሰምቷል ከ10 ደቂቃ በፊት አዶናይ በቲክቶክ ገጹ ላይ I am leaving TikTok ወይም ደግሞ ቲክቶክን መጠቀም ላቆም ነው ብሎ ስቶሪ አድርጓል ለትኒ በጣም ይከብደኛል ጋይስ ላይክ እና ደጀኔ አሃ በጣም ቸግሮናል በዚህ ሳምንት ከተሰሙት ውስጥ የአዶናይ ቲክቶክ አካውንት መዘጋት ብዙዎችን ያስቆጣው አዲሱ የታርጋ ዋጋ ለኮሜዲያን አሌክስ ታሞ ሆስፒታል መግባት ለአርቲስቷ የ500,000 ብር ስጦታ የቲክቶከሮቹ ከፍተኛ ጸብ and so much more what up y'all is your boy Tinu መተናል ጸዴ ቪዲዮችን ደግሞ ይዘናል ሰላም የሀገሬ ልጆች እንዴት አላችሁ ነው ደግሞ በሌላ ጸዴ ቪዲዮ መጣሁላችሁ ደግሞ ምን አሉ ምንስ ተሰማ ማን ተሞገሰ ደግሞ ማን ታማ የሳምንቱን አስገራሚ አስደማሚ አስደናቂና አስተማሪ ቪዲዮዎች አብረን የምንኮመኩም ይሆናል ዛሬ ኤፒሶድ እንግዲህ ከስከዛሬዎቹ ሁሉም ኤፒሶዶች የተለየ ነው የሚሆነው በሁለት ነገር ነው የተለየ የሚሆነው አንደኛ እንደምታዩት ሴታፓችን ተቀይሯል በአዲስ ባክግራውንድ በአዲስ ሴታፕ ነው የመጣ ነው እሱ ነው አንደኛ ሁለተኛው ደግሞ ይሄን ቪዲዮ ተመልክተው ኮሜንት ለሚያደርጉ ሁለት የመጀመሪያ ኮማቾች የመቶ ብር ካርድ የምንሸልም ይሆናል ታዲያ ሰብስክራይብ ማድረግም ይኖርባችኋል ማለት ነው ለዚህ ቻናል አዲስ የሆናችሁ ዛሬ ገና የምታዩኝ ሰዎች ሰብስክራይብ እያደረጋችሁ ተመልከቱኝ ወደ ቪዲዮቹ ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን ሁላችን እንዲህ በአደባባይ መመሰጋገን ተጀመረ እንደዚህ ኧረ በስመ አብ ኧረ እናፍራለን እኔ አሽኮረመማችሁ እኔ እንደዚህ ነው ሪኮግኒሽን መስጠት እንልመድ ሰውን ማመስገን እንልመድ ሶሻል ሚዲያውን የተቆጣጠረው ጸባጭሩ አንድና ድንቅ ቲክቶከር እሱን ልገዛም በር ላይ ቆማለች መጣለች አብረን ያለን እሺ መጣች ውሻ ልትገዛ መጣች ጓደኞቼ ናቸው ምናምን ብላ ውሻ ገዛለሁ እነዚህ ሁለት ካፕሎች በጠራራ ፀሐይ እንዴት ሻሻ እንደተሰራው ነው ታሪክ ነግራችሁ ቆየው ከሁለት ሳምንት ከዛ ሻሻ ተሰራው ብላ ቪዲዮ ሰራች ማለት ነው ውሻ አጭበርብረው ይሸጣውኛል ብላ የራሳችሁ ጉዳይ ፈጣሪ እውነት ከመንበሬ የለህማ መጀመሪያ ታይም ላይ ሲሸጡልኝ አባቱን አሳይተው ነው ይሸጡልኝ ይሄ ውሻ እንደ አባቱ ነው የሚሆነው አሁንም ሌላ ቪዲዮ የውሻሽ ነገር እንዴት ሆነ ብላችሁ የጠየቃችሁኝ ሰዎች ሁለተኛው ውሻ ጊፍት ተሰጥቶኛል ሁለተኛው ውሻ ወሰደች አሁንም ሁለተኛው ውሻ ግን የሰጣ ሌላ ሰው ነው ግን እንዳትጭበረበሩ እንደዚህ ይሄ ነው ትክክለኛው ውሻ ምናምን ብላ ቪዲዮ ሰራች እንደን ኢሞሽናል ሆኑ ማለት ነው እሺ ማለት ሊሆን ይችላል በጓደኞች መካከል የተፈጠረ ነገር ነው ግን እኛን አጨናነቃችሁ ማለት አእምሮአችን በጣም ቢዚ ሆነ ብዙ ነገር ያሳስበናል ምርጫ አሳልፈን የመጣን ሰዎች ነን እና ትንሽ ተወሳሰበበት ትንሽ ለመዳኘት ትንሽ ከበደ ሁለቱም በነገራችን ላይ ሀገሬ ልጆች ናቸው ያዳማ ልጆች ናቸው በጣም ነው የምንወዳችሁ ሁላችሁንም እና በተስማሙና ችግሩን ደግሞ በውስጥ ብትፈቱት ወደ ሶሻል ሚዲያ ሳይመጣ በውስጥ ብትፈቱት አሁን ለምሳሌ እንደዛ ሆና ከሆነ ቀጥታ ወደ ሚዲያ ከምትወጣ የሀገሯ ልጆች ናቸው ቤተሰብ ጓደኛ ናቸው እና እነሱን አቅርቦ መውቀስ አይሻልም ወይ እና በውስጥ ቢያልቅ ወደ ሶሻል ሚዲያ ባይመጣ አይሻልም ነበር ወይ ነው የኔ ሐሳብ ነው እናንተ ግን ማን ትክክል ነው ካያችሁት ከሰማችሁት ማን ትክክል ነው እስቲ ኮሜንት አድርጉልኝ በዛውም ካርድ ትሸለማላችሁ ስማ ማን አንተ እንቁላል ሰንድ ና ወዴት ለማምለጥ ነው ስማ እኔ እነዚህ ልጆች በጣም ነው የሚሉት ጸባይና ሳምረህ ከተከራየህ በኋላ እጅግ በጣም ብዙ
ብዙ ስሞታዎች እየደረሱኝ ነው። ምን አይነት ስሞታዎች ጋሽ? አንደኛ በጊዜ ነው የምትገባው። እኔ አዎ በጊዜ ነው የምትገባው። በጊዜ ነው የምትገባው። ሰው አታበዛም። አንገትህን ደፍተህ እንደገባ እንደዛው ነው የምትወጣው። ሶስተኛ ደግሞ ዋናው እኔ ከመመናሹ ጋር ካወራሁ በኋላ ነው ይሄንን ነገር ላወራህ የመጣሁትና ዋናው ነገር እንደዚህ ይርግ ያለ አጥር ተቀምጦልህ በበር ነው አሉ ከፍተህ የምትገባው። ኧረ እኔ በበር ከፍቼ አልገባም ጋሽ። ምን አይነት ውርጋጥ ቢሆን ነው በር አንኳኩቶ የሚገባው? ይሄ በበር ገብቼ አሁንም እኮ በአጥር እኮ ነው። እኔ ሁሉ ጊዜ እንደሸወርከኝ አትወርም። አንድ ጊዜ ይዛሉ በበር ስትገባ ይዛሉ። ደግሞ ሰሞኑን እዚሁ ነኝ። ይኸው ደግሞ ሌላው ዋናው ነገር ቢኖር ዋናው ነገር ኧረ ይሄ ሌባ ነው። የአንድ ወር ተጠይቀህ ለምን አባስ ሲባል ነው የ6 ወር የከፈልከው አንተ? ስለሌለኝ እኮ ነው ጋሽዬ። ስራ ተመቷል። እሺ ምን ላድርግ? እኔ ባገኝ 1 ወር አልሰጥም። እኔ በቤት ኪራይ እንደምኖር ታውቃለህ። ስንት ቀዳዳ አለብኝ። እንደው ምን አይነት ቀዳዳ አለብኝ አይደል? አሰፋዋለሁ። ችግር የለም እሱ ምንም ችግር የለውም። ግን አንተ ምን ስለሆንክ ነው የ6 ወር የምትከፍለው? ማን ነኝ ብለህ ነው የምታስበው? አርግሽ እኔ ምን ላድርግ? ይሄው 2 ቀን ብቻ ስጡኝ። እኔ 1 ወር መንቀሬ ማላስወጣ ነው የሚመስለው። ኧረ እንደዛ አይነት አከራይ አምላኬ ወይ እንደዛ አይነት አከራይ ስጠኝ ለኔ። ዋናው ነገር አሁን በዚህ ጋር ስትሄድ የጠራው ዋናው ምክንያት ወዳጃችን ጥላሁን ጉቱ በአምቦ ከተማ ባለ 5 ፎቅ ሆቴል ሊያስመርቅ ዝግጅቱን አጠናቆ ከግንቦት 1 እስከ 5 ሰዎቹን እየጠበቀ ነው። በእውነት እያልኩ አንተ ስለዚህ ነገር ምን አስበሃል? እኔ እንደዛ አይነት አከራይ ነው የምፈልገው። የት ነው ያሉት ጋሼ? እባክህ ሆቴል ለማስመረቅ ተዘጋጅተሃል ወይስ? እኔ እነዚህ ልጆች ሲመችኝ በቃ ውጭ ባርሶች ይመቻቹ። ትዳር በ280 ሰላታለች ልጅቷ። እኔ ነኝ ማገባት። የታለች ልጅቷ? ሽማግሌው ታለ ሽማግሌዎቹ ምድር ላይ 10 ወንድ ቀርቶ ስለ ሽማግሌ ታወራለህ? አሁን ልጅን ትሰጠኛለህ ወይስ ትሄድ? አራዩ ሰጣት ወይ ከሱ በፊት ቀለብ ሰፍረላት? ሰፍሬያለሁ። ይሄ ቤት ካርታ ምናምን ሊብሬው በሷ ስም ነው ተሰጥቷል። ነስቲ አንቺ ነሽ እስቲ እዚህ በቃ እስቲ ዞሪ ሊብሬው በጣም አይ ጥሩ ነው። ለማንኛውም እስከ ቀጣይ መስከረም እኔ ጋር 2 ወር ጨምሮ 2 ወር ህልም ራሱ እኮ ይደገማል። ብዙ ስራ አለብኝ። ይኸውልህ ከፊቴ ብዙ ሴቶች እየጠበቁ ነው። ይኸውልህ ሰው ስለመጣ ነው እሷንም ወስድ ነው። እስከ መስከረም ከኔ ጋር ትቆያለች። አንተ ፍላጎት አገባች እንዲባል ነው በቃ። አረ ሙሰደ ወይ አንዴ አቤት አዎ አይው እንጂ ምን አለ አቃፊው ምን መሬት አለው? ዋው ስንት ካሬ? በቃ እመጣለሁ ሐሳቤን ቀይሬያለሁ። ተጫዋች ነህ በጣም መስከረም ላይ ሉሰዳ አድርገን ጨርሰናል። ልጅ እግሩን ያዡ። አንቺ እጁ ምን ያደርጋል? እግሩን ያዡ የትም እንዳይሮጥ። የኛ ግፍ ነው ይሄ፣ የኛ ግፍ ነው። አሁን የሰራችሁብን ግፍ ይደርሳል። ይሄ ትንቢት ነው። አያችሁ፣ ትንቢት። ዶክተር አብይ አህመድ አሊ የትራንስፖርት ዋጋ ምን ጉድ ነው? ጸጉሩ ላይ ጆሮ ማዝያ እንደደረሰ ማኪያቱ ጭንቅላትሽንም እንዳያጸዳው እናቴ። ሲመች ብቻ ደውልልኝ። ጸጉራችንን ስንታጠብ መጀመሪያ ሻምፖ ነው የምናደርገው። የትራፊክ መብራቱ ጋር ስትቆሙ መገላመጡን ሰዎች የሸማቾችን ሰልፍ ለስኳር ወረፋ ብለሽ ያጭበረበርሽዋ ሴትዮ ሃፒ በርዝ ወይ መጀመሪያ ስለ ትራንስፖርት ዋጋ እናውራኝ። ሃፒ በርዝዴይ ቱ ዩ። ህይወት ከብዷል ብሮ ኖ ዌይ። አሬ ኮንዶሚኒየም ኮሚቴዎች በራችን ስታንኳኩ ቀስ ብላችሁ አንኳኩ፣ እጃችሁ ላይ እንዳይገለጥ። የት ሄደች? እንኳን ማርያም ማረችሽ። ሴት ነው ወንድ የወለድሽው? ይሄ እንኳን እናቱንም አባቱንም አይመስልም። ድፍጥጥ። አረ ብሮ እንዴ ያወዛገብሽ። ከፎቅ ላይ ስንወድቅ እታች የኢራን ጦር በጉለሌ ክፍለ ከተማ ጎበዛ። ይሄው ጥሩ ድንኳን ሳያፈርስ አወዛገብሽን። ወይ ወደዚህ በይ እንዴ። ተባረኪ፣ በእውነት ተባረኪ። አንቺ ትልቅ ሰው ነሽ። በእውነት ነው የምልሽ። እንደዚህ እኮ ነው ውዝግብግብግብ ያልነው። በቃ እኮ ተረዳሽን። በቃ ከዚህ ትጀምራለህ። አሁን ያንቺ ማለት የ2 ሰዓት የቲክቶክ ስክሮል ማለት ነሽ። ብቻሽን የ2 ሰዓት ቲክቶክ ስክሮል በ30 ደቂቃ አየው ማለት ነው። ተባረኪ፣ በእውነት ሰዓታችንን ቆጠብሽልን። እንደዚህ ነው የተወዛገብነው። እናት አለም ታክሲ ሰልፍ የበታችነት ስሜት ሲኖርብ ይላል። አይ እዚህ ጋር 2 ሰው ጠየቅና እኔን አልፈህ እሷን ጠየቅም። ምን ሆነ ነው? አይ ምን ችግር አለው? አይ የምታውቀው ነገር አለ እንዴ ስለኔ? እሺ ብር የለውም አሉ አይደል? እዚህ ጋር ጠይቀህ አንተ ቢኖርህ እኮ ንቀትህ እኮ ሳይኖርህ እንደዚህ ሆንክ። እዚህ ጋር 2 ሰው ጠየቅ፣ ከዛ እኔን አልፈህ እሷን ጠየቅም። ምንድን ነው? ቆይ አለ የምታውቀው ነገር አለ ስለኔ? ስለ እግዚአብሔር ይስጥልኝ፣ ግን እንደዚህ አይደረግም። አረ ይኸውልህ አስለምልፎ እግዚአብሔር ይስጥልኝ አላለው። በስመ አብ። እነዚህ ሆድ ብሶን ያለንበት ሲቹዌሽን ውስጥ ነው ያለነው ነው የምልህ። በቃ ብንሰጥ እኮ ደስ ይለናል፣ ግን እግዚአብሔር ይስጥልን።
ግን ጠይቃ 3 ነገሮችን በዚህ ምድር ላይ ስንኖር እንዳረሱ አንድ እግዚአብሔርን በፍጹም ልብ ማመንን መውደድን፣ 2 የራስ አቋም እግዚአብሔር እኔን ፈጥሮኛል በራሴ እኖራለሁ ከጥገኝነት ነፃ መሆን፣ 3ኛ ምቀኝነትን ከናንተ አራግፋችሁ ጣሉ። በማንም ላይ እንዳትመቀኙ። ምቀኛ የትም አይደርስም። እነኝህን ይዛችሁ ከተንቀሳቀሳችሁ እግዚአብሔር ማመንን ሁልጊዜ እግዚአብሔር ከስራዬ ጋር ከኔ ጋር ከእንቅስቃሴ ጋር አለ ማለትን እንዳትረሱ። ይሄን እንዳደረግ ሰው ሁልጊዜ እግዚአብሔር ከሱ ጋር ነው። እውነት ነው እንዴ? እግዚአብሔር ላመነው ሁሉ የፈለገውን ነገር ያድርግለታል። እኔ በህይወቴ እግዚአብሔር ማመንን ለደቂቃም አልዘነጋም። በስራዬ ላይ ሁሉ እሱን ነው የማስቀድመው ማለት ነው። 2ኛ ምቀኝነት የሚባል በተአምር የማልወደው የሚለው ነገር የለም። ሁሉንም እወደዋለሁ ከነችግሩ ማለት ነው። ሁሉንም ሰው በእኩልነት ውደዱ። ይሄ እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው የሚል ምክንያት አታንጡበት። ራሱ ነው የሚጎዳው ሰውን በጠላ ቁጥር ማለት ነው። ይሄ በእናንተ ልቦና ውስጥ እንዳይገባ ከገባ የሚጎዳው ጥላታችን ሳይሆን እናንተ ነው። ሰይጣንም ቢሆን እግዚአብሔር የፈጠረው ነው። ጥሉት ማለት አይደለም። ተግባሩን አታረም። ስለዚህ በፍጹም ደግሞ ቅናት የሚባል በሽታ ካንሰር የማይድን ቅናት ያለበት ሰው አንድ ስቴፕ ወደትም ሊደርስ አይችልም። ሐሰት ባንደበታችሁ ሳይገባ ቅናትን አረቃችሁ በፍጹም የእግዚአብሔር በግ ሆናችሁ በእውነት እንድትኖሩ ፈልጋለሁ። በቃ እንደዚህ አይነት ሰዎች እስቲ በደንብ ቲክቶክ ላይ ቢመጡልን። በቃ እንደዚህ ህይወት ብስል ያደረጋቸው የለም። በደንብ ከመኖር የመጣ አሁን ዝም ብሎ እንደ ሞቲቬሽናል ስፒከር ከመጽሐፍ ብቻ የተሸመደደ አይደለም። ገብቷል? በህይወት ልምድ ተኑሮ የታየ እንትን ነውና ብዙልን እንደዚህ አይነት መካሪዎች በእውነት ጋሼ ይመቾት። እጅግ አሳዛኝ ነው። በፓስተሩ ያልተገባ ድርጊት የወጣቱ ህይወት አልፏል። ዋቅጅራ ገነት ይባላል። በድንገተኛ የልብ ህመም ምክንያት ቀዶ ጥገና እንዲያደርግ በህክምና ባለሙያዎች ይወሰንለታል። ነገር ግን የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ህክምናውን ትቶ ፓስተር መሰረት ታየ ጋር እንዲሄድ ትመክረዋለች። ፓስተሩም መጀመሪያ የተገጠመለትን የኦክሲጅን ገመድ ያስወግድለትና አዲስ ልብ ሰጥቻለሁ ተፈውሰሃል ብሎ ያሰናብተዋል። ዋቅጅራም የሐኪሞቹ ማስጠንቀቂያ ችላ ብሎ የፓስተሩን ቃል አምኖ ወደ ቤቱ ያመራል። በሚያሳዝን ሁኔታ ግን ወደ ቤቱ ለማረፍ እንደገባ ወዲያውኑ ህይወቱ ያልፋል። በእምነት ስም የሚደረጉ መሰል ድርጊቶች እስከ መቼ ነው የሰው ህይወትን የሚያጠፉት? አስተያየቶን በጣም ከባድ ነው ማለት ለሁሉም እምነቶች ለፕሮቴስታንት እምነት ተከታይ ወንድሞች በጣም ብዙ ክብር አለኝ። ግን ለሁሉም እምነቶች አንዳንድ ጊዜ እግዚአብሔር ምሕረትን ያደርጋል። በተለያየ መንገድ ሰዎችን ይምራል። በኦርቶዶክስ እምነትም ለምሳሌ በጸበል በእምነት ይዳናል። ነገር ግን አንዳንድ ክሪቲካል የሆኑ የሕክምና ጉዳዮች ላይ ይሄ እምነቱ ብቻ ነው የሚያድነው የሚለውን ነገር ሙሉ ለሙሉ እንትን ማለት ትክክል አይመስለኝም። ለምሳሌ አንድ ኦክሲጅን የሚያስፈልገውን ታማሚ በቃ ኦክሲጅን አያስፈልገውም ብለህ ለአደጋ ልትጥለው አይገባም። እግዚአብሔር ታምራቱን ቢሰራ ይሰራል። ከነ ኦክሲጅኑ እግዚአብሔር ታምራትን ያደርጋልና ከባድ ነው። የሰውን ህይወት አደጋ ላይ በሚጥል መልኩ እንትን ማለት ከባድ ነው። እንግዲህ እግዚአብሔር ነፍሱን በገነት ያኑረው። እንዴ ኧረ አያስቅም እንዴ? ቆይማ ለበለን እኔ ይቅርታ አድርጉልኝና ማለት ነው በአካል ባገኘው ስሜታዊ ሳልሆን ተረጋግቼ ብቀጠቅጠው በእውነት እንደው በቃ በተረጋጋ መንፈስ በደበድብ ደስ ይለኛል። የምጣድ እኮ ክብር አለው እኮ እንዴት ያለ ነገር ነው? እኔ ሰው እያሳቅን ነው የምትለው ምጣድ እየሰበርክ? ኧረ ባካችሁ ተውን። እኔ ግድ የላችሁም ቲክቶክ የምታዩ ሰዎች ለኛ ደህንነት ብላችሁ ስክሮል አታርጉ። ኖርማል ነገር ስታዩ ስክሮል አታርጉ እዩ። ምክንያቱም ሰው ላይ ስላለ ነው፣ ቪው ለማግኘት ነው። ምጣድ ሰበራ የገቡት ጀበና ይከሰክሳሉ። ይሄ ሁሉ ለምንድን ነው? ለቪው ነው። ስለዚህ ብናይላቸው ይሰብራሉ አይሰብሩም። ስለዚህ እንይላቸው። 2018 ብዙ ቀረው እንዴ? ጎሽ በዚህ አይነት አብሲቱም የተጣለው በቢራው ነው። ኧረ ብርዝና እንጀራ መጋገር ጀምረሽ ነው እንዴ?
እንበል ይሄን ጊዜ እኮ ከማግባቱ በፊት ኧረ ጨዋ ነች፣ የቤት ልጅ ነች፣ ከቤት ወጥታ አታውቅም፣ አንገቷን ሰብራ ምናምን እኮ ተብሏል። አጀለስ ወይኔ ተበላ ብራዘር ተበልታል። ግን ይመችሽ የምር ማለት አሁን እኮ ከ3 ቢራ በኋላ እኮ ማዞር አይጠበቅብሽም። ምክንያቱም ራሱ ስለሚዞር ምጣዱ ስለሚዞር አንቺ ባታዞሪውም ችግር የለውም ይመችሽ ብለናል። ግን እንጀራው ላይም ደግሞ ጨምረሽበት ልጆቹንም እንዳታሰክሪ። እኛ እንደሆነ አንዴ ፈርዶብናል። ያው መቼም አትዩት ያልተባልነው ነገር የለም ማናየው የለም። የ2018 እስከሚያልቅ እንግዲህ ምን እናደርጋለን። አንቺ ግን ይመችሽ እንዴ ነው መቃብር ፈንቅሎ ነው የወጣው መሰለኝ። በስመ አብ አንተ ችግራችንም እንደዚህ አዋራ ይራገፍልን። አሜን። ልትጎርሰው አይደለማ እንደዛ ብለን እናሳምና። ታይ ቆጭሻል፣ ታይ አትጉረሹ፣ ታይ ብዙ ሰዎች ነው አይደል የሚገርማችሁና እኔ ምን ላንግሽ አቤ እናንተ ዩ ከጎረሰችሁ ንገሩኝ። ጎርስ ኮሜንት አድርጉልኝ። ጎርሰዋለች ነው ያላይ ጎረሰችሁ? ለምን እኔ በቃኝ። አንተ ይሄ ቴሌ ላይ ጉርሻ ጥቅል የሚለው ይሄ ነው እንዴ? እሱ ነው ይመስላል። አንተ አጠቀላለለው። በስመ አብ ለምን ጠቅላይ ሚኒስተር አትሆኝም? በእናትሽ ስትጠቀልይ ጎበዝ ነሽ። እኔ ይቅርታ አድርጊልኝ አብሬሽ ብኖር ለደህንነቴ መስጋቴ አይቀርም። ምክንያቱም በዚህ ሁኔታሽ ወጥ ቢነካካኝ አትምሪኝማ እንዴ? ልባይ ወደድ ይደንቃችኋል እንዴ? እንደዚህ እየጠቀለሉ የኔው አሬን እንጀራ ታውን የኔ ልዩ እንዳታለቅስ ድንገት ሽክርታይ እኔ ሽክርክር ምንድነው? ህሉን እኮ ደፍተሽ ጨረሽው። ምንድነው እንዴ? አንሳቅኛ ሳቅ መቸገረን። እኛ ምግብ ነው የቸገረን። ወይ ጋግሪውና ብሉ በይ። አንዳንዴ ምን አስባለሁ እንደዚህ አሁን በወንጀል ደረጃ ማያስከስሱ እንደዚህ አይነት ጥፋቶችን እንደዚህ በቃ ፊን ያለባቸውን ሰዎች በህግ ደረጃ በርበሬ ማጠን ቢጀመር በሳማ ባህላችን ነው ባህላዊ ቅጣት ተብሎ ቢካተትልን በጣም ጥሩ ነበር። እውነት እንዴ ተቃጠልን እኮ። እንዴ ዳሬ መች ስንዝሮ ራስ እንዳንተ አልጨፈረም። ኦኬ በመጀመሪያ ደረጃ እጅ ምን ያክላል ብራዘር? እጅ ምን ያክላል? ከዛ አይታችሁታል የሆነ እንትን የሚነጥር ነገር ውስጡ ስፒከር ውጣ አይመስልም? እሺ ኧረ በስመ አብ ደሞ አበሻ አይደለም ግን ይሄ ደብሊው ፕሮሞሽኑ ጸዴ ነው። በጣም ተመችቶናል። በጣም ከባድ ሰዎች በጣም አንድ ቲም በጣም አስቸገርኳት። አንዳንዴ በራሴ ፈተዋል ያልኩት ነገር ትንሽ ከባድ ያው ፈተና ነው። ምን በድንገተኛ ራስተሳ ግን ይሄ ሁሉ ሲሆን አልተሰማም፣ ማንም የሰማይ። በጣም ያሳዝናል። ኮሜዲያን አሌክስ እንግዲህ በድንገት ታሞ ሆስፒታል መግባቱን ሰምተናል በዚህ ሳምንት። እጅግ በጣም ያሳዝናል። በቅርቡ እንግዲህ ኮሜዲያን ፍልፍሉ እንደዚሁ ታሞ በስትሮክ ታሞ ሆስፒታል ገብቶ አገግሞ መውጣቱን ሰምተን ሁላችንም ደስ ብሎ ነበር። አሁን ደግሞ ኮሜዲያን አሌክስ በአጋጣሚው ድንገተኛ ህመም ወደ ሆስፒታል መግባቱን ሰምተናል። ያሳዝናል። እግዚአብሔር ጨርሶ ይማርህ። ቀሪው 50,000 ብር የሚገባኛል። ሰላም ጤና ይስጥልኝ። እንዴት ናችሁ ውዶቼ? በሀገር ውስጥም በውጭም ያላችሁ አይዞሽ አለንልሽ ያላችሁኝ ያው ጥሬን ሰምታችሁ በሀገር ውስጥ እንግዲህ አንድ ወዳጅ አግኝቻለሁ። ነይ የቸገረሽን ሁሉ እንነጋገርበትና የሚያስፈልግሽን እናድርግ ካሉኝ ወገኖች አንዱ ቲሞ ቁርጥና ላውንጅ ናቸው። እነሱ ጋር መጥቻለሁ። አሁን እነሱም ያላቸው 42,000 ፎሎወር ላይ ሌላ ፎሎወር ጨምሬ
100,000 ሳስገባላቸው 100,000 እንደሚሰጡኝና አሁን ግን ለመጀመሪያ ለመጣሁበት 50,000 ሊሰጡኝ ነው እና እናንተም ፎሎ በማድረግ እንድትተባበሩኝና አይዞሽ ያላችሁኝ ሁሉ ከጎኔ እንድትቆሙ ባክብሩት። አርቲስት ቤዛነሽ አያሌውን እርዱኝ የሚል ቪዲዮ ሳይ ቤት ምኖርበት ቤት ብለው ያንን ሲያሳዩ በጣም ነበር የተሰማኝ። አላውቅም በጣም ኢሞሽናል አረገኝ። ምክንያቱም እየሰሩ ነው እናት እድሜያቸው ከገፋ የገፋናቸውና ብዙ ሰርተዋል፣ በሙያው ላይ ቆይተዋል። አሁን ላይ እንደዚህ ሆኖ ማየት ያሳዝናልና ተባረኩ፣ በእውነት ተባረኩ። ከዚህ ደግሞ በጣም ደስ የሚል ዜና ደግሞ አይቻለውና እሱን ላሳያችሁ። በጣም ነው ደስ ያለኝ። እግዚአብሔር ይመስገን። የብሩ መጨረሻ እያላችሁኝ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮሜንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁኝ ነበረ። እኔና ቤዚዬ ደግሞ አንድ ፊልም ሆፍሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል። እኔም እናቴ ናት ቤዚዬ እንሳሮ ላይ ያሉ ደግሞ ያንጠለጠልኳት እንዳይ በጣም ብዙ አማርኛ ፊልሞች ሰርተዋልና እኔ በቃ በተለይ ይሄ ሀዘን የሆነ የተቸገሩ እናት ምናምን ካራክተር ሲሰሩ ዲፕ ነው፣ በቃ ውስጥ ድረስ ነው የሚሰማው አክቲንጋቸው። በጣም ነው ማደንቃቸው። እኔ መስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። አርቲስት አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። ዋት እንዴት ደስ ይላል። በስመ አብ እንደዚህ አይነትም ደግነት አለ ለካ። በእውነት በጣም ደስ ይላል። ተባረኪ በእውነት። እግዚአብሔር ሁለት ምን ፈጠረ እንዴት ደስ ይላል። እግዚአብሔር ሰኞ ዕለት ምን ሰርቶ ዋለ? የሚያስፈልገን ትምህርት ማለት ይሄ ነው። በቃ ለልጆቻችን የሚያስፈልጋቸው ትምህርት። ምክንያቱም ይሄ የምራቡንማ ይሄ ፊልሙን ምናምን እንግሊዘኛውን ከነ ግሳንግሱ ከነ ኮተቱ ሰብስበን ማስተማር ለልጆቻችን ውጤቱንም አየ ነው። አሁን ደግሞ የራሳችንን እምነታችንን፣ ባህላችንን፣ ወጋችንን የምናስተምርበት ፈራ እግዚአብሔርን የምናስተምርበት ጊዜ ነው። ይሄ በሁሉም ትምህርት ቤት ቢሆን በእውነት እምነት ከእምነት ጋር ማያያዝ አይደለም። ሁሉም በየእምነቱ ደግሞ እምነቱን ቢያስተምር። አንተ አሁን ከየት ነው የመጣኸው? ከደሴ። ደሴ። እሺ፣ ለምንድን ነው ወደዚህ የመጣኸው የነበረው? ስለዚህ ቴሌ አፕላይ ላድርግ። በምንድን ነው የተመረከው? ኤሌክትሪሲቲ። እሺ፣ መቼ መጣክ? ኧረ ቆየሁ። ስንት ጊዜ ሆነክ? እዚህ 2 ወር ተማጽበከም። አፕላይማ ብዙ ቦታ አድርጌያለሁ። ሞናሪክ ሆቴል ጄኔሬተር አጅስት ያደረኩት እንዳለ እሱ። አሁን የት ነው የምታድረው? አይዞህ አታልቅስ። የለም ግራ ገብቶኝ እኔ ቅድም እንደነገርኩት ባላደራው እባላለሁ። ይሄ የብዙ ኢትዮጵያውያን ወጣቶች ሪያሊቲ ነው፣ እውነታ ነው። በነገራችን ላይ የብዙ ኢትዮጵያውያኖች ይሄ ነው። በነገራችን ላይ ሶሻል ሚዲያ ላይ እንደምታዩት ቲክቶክ ላይ እንደምታዩት ኤቭሪባዲ ሌክዠሪየስ ላይፍ እያሳየ መኪና እየነዳ ቤቱን አይደለም ባይዙ ጥቂት የተሳካላቸው ሰዎች ናቸው ሶሻል ሚዲያ ላይ ያሉት። የምታያቸውም ስለተሳካላቸው ነው። ያልተሳካለትን ሰውማ ማንም ማየት አይፈልግም። አብዛኛው ኢትዮጵያዊ ወጣት ሪያሊቲ ተምሮ ይሄ ነው። ስለ አዶናይ አንድ ሰበር መረጃ ተሰምቷል። ከ10 ደቂቃ በፊት አዶናይ በቲክቶክ ገጹ ላይ አይ አም ሊቪንግ ቲክቶክ ወይም ደግሞ ቲክቶክን መጠቀም ላቆም ነው ብሎ ስቶሪ አድርጓል። አካውንቱ በከፍተኛ ሁኔታ ፌክ የሆኑ ቦቶችን በመጠቀም ሪፖርት እየተደረገ ስለሚገኝ አዶናይን የምትወዱ ሁላችሁም አካውንቱ ላይ ግቡና ኮፒ ሊንክ አድርጉለት። ማለት እኔ በጣም ይከብደኛል ጋይስ። ላይክ በጣም እንዴት ነው በዚህ ደረጃ ክፉ ይሆን ነው? በኢየሱስ ስም እንዴት ይቻላል? እንደ ህዝብ ላይክ እንጃ
በጣም ኢንተርናሽናል እኮ የሆነ ልጅ እኮ ነው። ላይክ በሀገር ደረጃ ላይ ያስጠራን የሚችል ልጅ እኮ ነው። ያስጠራንም ልጅ ነው በነገራችን ላይ። ምን አደረገ? so much hate በቃ ኔጌቲቭ ኮሜንት፣ በጣም ሾርት ሜሞሪ የሆነን ሰዎች ምን አደረገ? ምን አጠፋ? ደግነትን ከማስተማር ሰዎችን ከመርዳት ውጪ እኮ ላይክ ምንም እኮ ያጠፋው ነገር የለም። ለምን አስፈለገ በዚህ ደረጃ ዘመቻ? አንፎሎው፣ ሪፖርት፣ አንፎሎው ሰውን ለመጣል this is too much። የምሬ ነው፣ በጣም ከባድ። ከሃይማኖት ጋር ምናምን አያይዞ ለምን እንደዚህ አላረክም? ለምን ሁሉም ሰው እንደዛ አላደረገም? ብዙ እኮ የሚጠየቅ ሰው አለ። በጣም ብዙ ኢንፍሉዌንሰር ነው ያለው ኢትዮጵያ ውስጥ። why him? እሺ ያ ቢላ ማለት እንዴ? እቱ ያኛው ጥሪ እኔ ምሳውን አልበላም። ጥሪ አንዴ አልሰማሽም መሰለኝ። ልጥራው እኔ። አዎ ቢኒዬ አንተ አይሰማማ ወይ? አልሰማም። ምን እናድርግ? አመለጠው። ኧረ ሰው ተጨካክኗል። እንዳይበላ እኮ ነው። በእውነት ተጨካክነናል። በእውነት እና ደጀኔ አሃ በጣም ቸግሮናል። ብሔራዊ መዝሙር ይሁንልን እባካችሁ። ኧረ ምንድነው መንግስታችን እንዴ? የመኪና ታርጋ 56000 ብር። እቺ መኪና ያትሪ 120 ሺህ ብር ነው የገዛሁት። 56000 ታርጋ ላስቀይር እንዴ? ኧረ አንድ የህሊና ጸሎት እናደርጋለን ለወንድማችን። ግማሹን ማለት እኮ ነው። አስበዋል። አሁን ቮልክስዋገን በ25000 ብር ገዝተህ ቮልክስዋገን እቺ ኤሊዮ አለቻ እሷን በ25000 ብር ገዝተህ ታርጋ 56000 ብር አውጣት ብትባል ግን ቀልድ ነው ጋይስ፣ ቀልድ ነው ይሄ። በጣም ከባድ ነው እንዴ! ለአንድ ታርጋ 56000 ብር ማለት በጣም ኤክስፔንሲቭ ነው፣ በጣም ማለት ነው። እዚህ ጋር ያለውን ጭማሪውት የምሬ ነው የምነግራችሁ። እዚህ ጋር ያለው 56000 ብር የሚለውን ነገር አይታችሁታል። ዛሬ ኦፊሻል የተደረገ መግለጫ ነው ማለት ነው። እና እንደ አንድ አሽከርካሪ እንደ አንድ መኪና እንዳለው ሰው በጣም ይሰማኛል። በጣም ማለት ነው፣ በጣም ነው ማለት ነው። እንዴ ምን እንሁንላችሁ? ቆይ ምን እንሁንላችሁ? የምሬ ነው የምነግራችሁ። ምን እንሁን እንዴ? የምራችሁ ነው 56000 ብር ቀለላ። እኔም ፐርሰናሊ እንደዛ ነው የሚሰማኝ። በጣም ኤክስፔንሲቭ ነው። መኪና ያለው ሰው ሁሉ ሀብታም አይደለም በነገራችን ላይ። ቤተሰብ የሚያስተዳድር ልጆች የሚመግብ ነው አብዛኛው። ለራይድ ስራ ነው የሚጠቀመው። ለግሉም አገልግሎት ቢጠቀም መኪና በብዙ ወጪዎች ነው ያሉበት በነገራችን ላይ። ገቢ የለውም መኪና መያዝና 56000 ብር እንኳን አልኖረን። እናንተ እስካሁን አላችሁ? እዚህ ድረስ ቆይታችሁ ታይኛላችሁ ብዬ አላሰብኩም። እዚህ ድረስ ቆይታችሁ ስላያችሁኝ በጣም ነው የማመሰግነው። ቪዲዮቼን ተመልክታችሁ ጨርሳችኋል። በቀጣይ ደግሞ ከዚህ የበላለጡ ጸዴ ቪዲዮዎች ነው ይዤ የምከሰተው። አሁንም ፍቅራችሁን እያሳያችሁኝ ነው። ከዚህም በላይ ደግሞ ሰብስክራይብ በማድረግ የደውል ምልክቱን በመጫን እንዲሁም ይሄን ቪዲዮ ላይክ በማድረግ ፍቅራችሁን አሳዩኝ፣ ግለጹልኝ። እወዳችኋለሁ። ባይ